ብቻ እንደማንም ይወት ጉዞ ነው በዚህ ጉዞ ውስጥ ነው አላህ Subhanahu Wa Ta'ala ለሰዎች የሚያገራ ወዳጅ سبحان الذي سخر لنا هذا ይሄንን ውለታ ደግሞ ቆጥረን አንጨርስ የአላህን ማድረግ ቆጥረን አንጨርስ አላህ ለኛ ያዋለውን ነገር ቆጥረን አንጨርስ ውለታውን የሚከፍል ሰው አለ የአይን ውለታ የከፈለ ሰው አለ ወዳጅ ብዙ ትልልቅ ነገር ማውራት ያስፈልጋል የአይን ውለታ የከፈለ ሰው አለ ትናንትና ወዲያ እዚህ ሆኜ እንዲገባን የኛው ቋንቋ ነው ማወራ ብዙ ደሊል ያስፈልገው ለሐያት እዚህ ሆኜ በጣም ሰማር በጣም አስቸኳይ ጉዳይ ነው ብሎ ደወለልኝ መሳለኝ ባልወለ በጣም አስቸኳይ የማሐረም ነኝ ማንሳት ማልፈልኩ ምንድነው አስቸኳይ የምትለው ብዬ ቴክስት አረኩለት ሐረም ውስጥ ምንም አርጀንት ነገር የለም አርጀንቱ ከአላህ ጋር ብቻ መገናኘት ነው አርጀንት ነው አትበለኛ በጣም አርጀንት ነው አንሳ ካላነሳኝ አነሳውልኝ አንድ የጓደኛችን ልጅ 11 12 አመት ክላስ ውስጥ ረበሻለና መምህሩ በያዘው ነገር በቃ በጣም አናደውታል ወረወረ ሲወረውር የቀኝ አይኑ ልጁን መታው እና የቀኝ አይኑ የማያው ክፍል ሬቲና ይባላል ተላቀቀ ምን እናርጓል ህንድም ሰደው ቱርክም ሰደው ምን ይሻላል ቁልት ምን ይችላል መሞከራለን ግን የአላህ ውለታ ወዳጆች ይከፈላል ያልሞታ ይከፈለ ሰው የምላስ የማውራት ውለታ ብዙ ሰው የሚገልጸው ነገር አጥቶ የሚናገርለት ነገር አጥቶ ምላሱ ታጥፎበት ግራ የገባው ሰው እኮ አለ ማለት ይፈልጋል አላህ መዘከር ይፈልጋል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር ማለት ይፈልጋል የሚበላውና የሚጠጣው መናገር እኮ አይደል ሰውማ የሚበላውና የሚጠጣው በመልእክትም ይናገራል ከአላህ ጋር ሱብሃንአላህ ምን ምልክት አለ ማለት ይፈልጋል የምላሱ ውለታ ይከፈለ ሰው وما كنا له مقرنين በሰዎች መካከል የመመረጥ የክብር የሞገስ የመናገር የመታየት አለኝ የማለት ያሻውን የመልበስ ያሻውን የመብላት የመጠጣት ውለታ የከፈለ ሰው የለም ወዳጆች وما كنا له مقرنين ከዛ ይወታሉ የአላህ መልእክተኛ وإنا إلى ربنا لمنقلبون ደሞ እኮ አይቀርም ይሄን ውለታ በልተን ጠጥተን ደሞ እኮ እንመለሳለን የሂሳብ መድረክ አለን እንመለሳለን ያንን አስመልክተው ነው ኢብራሂም አለይሂ ሰላም ولا تخزيني يوم يبعثون ጌታዬ የተመለስኩ ቀን እንዳታዋርደኝ እኔ ያደረኩልህ ነገር የዋልኩት ውለታ የሰራሁት ስራ ተብሎ እኮ የሚቆጠር ነገር የለም አንተ ከሰጠኝ ከነገስከኝ ካደረክልኝ ከኖርክልኝ ነገር አንፃር ምን አደረኩልኝ ولا تخزيني يوم يبعثون ያኔ يوم لا ينفع مال ولا بنون ገንዘብ አይጠቅምም ልጆች አይጠቅምም ማለት አላህ ለምንድነው አላህ ከብዙ ነገሮች መካከል ለምንድነው ገንዘብና ልጅ ይመረጥ ብዙ ነገር እኮ አለው አይደል ሰው ሁለት ነገር አይችልም ሁለቱም ነገር አንድ ነገር ሰው ማጣት ነው አይችልም ሰው ማጣት አይታበስ ዱንያ በሙሉ የምታምረው በሁለት ነገር ነው المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك الدنيا ጌጦች ብሎ ማለት ምንና ምን ናቸው ገንዘብና ልጆች ናቸው አለ አላህ በእነሱ ማለት يوم لا ينفع مال እነሱ አይጠቅሙም የዱንያ ጌጦች በሙሉ ብትሰበስብ የዛን ቀን አይጠቅሙም ኢላ من اتى الله بقلب سليم ጌታው ዘንድ ሰላማዊ በሆነ ልብ የተገናኘ ሰው ሲቀር